እንደምናመሻችሁ። ዮናስ ታረቀኝ ይባላለሁ። በጀርመን ባህል ማዕከል የቤተ መጻሕፍትና የመረጃ ኃላፊ ነኝ። የዛሬው ፕሮግራም ነፃነት ይዛልን ስትመጣ ከኛ ሀሳብ ጋር የሚሄድ ስለሆነ በደስታ ተቀብለን ነው ያዘጋጀነው። ላለፈው አንድ ወር እንደዚህ አካባቢ ስንዘጋጀበት ነበርና ይህንን በማዘጋጀታችን በጀርመን የባህል ተቋም ስም ደስ ይለናል ማለት ነው። እናንተም ስለመጣችሁ እጅግ አድርጌ አመሰግናለሁ። በኋላ ነፃነት ዝርዝሩን ትናገራለች። ግን በመካከላችን በወይዘሮ ስንዱ ገብሩ ላይ ምርምር ያደረጉ ሰዎች እንዲሁም ደግሞ የወይዘሮ ስንዱ ገብሩ ልጆች የሆኑት ዶክተር አምባሳደር ሳሚል አሰፋ እና ወይዘሮ ጎህ አለም አሰፋ መካከላችን ይገኛሉ። እነሱም በኋላ ሚሉት ነገር ይኖራል። ጥሩ ጊዜ፣ መልካም ምሽት እንደሚሆን ተስፋ አደርጋለሁ። አሁን ነፃነትን ወደ መድረክ ጋብዛለሁ። አመሰግናለሁ። እንኳን ደህና መጣችሁ ሁላችሁ። እኔ ነፃነት ገብረ ሚካኤል እባላለሁ። ነገር ግን አብረውኝ የሰሩ ብዙ ናቸው። በትሬት አለ። እሺ፣ በትረ ዳጊ ሄሉ ደግሞ አብረው የነበሩ። ስለዚህ ብቻዬን እንዳልቆም ብዬ ነው። ሌሎችም አሉ ብዙ። እንኳን ደህና መጣችሁ። የዛሬው የቅብብሎሽ ጉርብትና ነበረን ለረጅም ጊዜ። ገብረ ክርስቶስ ነው እኛ የምናቀርበው ብዙ ጊዜ ፕሮግራማችንን። ዛሬ ደግሞ አብረን እያቀረብን ነው ማለት ነው። አንዱ ይሄንን ያስነሳበት ምክንያት ቤተ መጻሕፍት እዚህ መኖሩ እና የተሰሩትን ስራዎች ተማሪዎችም በጀርመን ቋንቋ ላይ የሚያተኩር ቢሆንም ቤተ መጻሕፍቱ ብዙ ሰው ስለሚጎበኘው ለዛ ቀረብ እንዲል ነው። በተጨማሪ ደግሞ እንግዲህ ቅብብሎሽ የሚባለው ህብረት ወይም ማህበር አብዛኛው ፍላጎቱ እኔ አካደሚክ ከሚባለው ወገን ያለው እሱን ከህዝብ ጋር ከህዝብ ስለሆነ የምንወስደው ብዙ መረጃ መልሰን የምንገናኝበት የምንገመገምበት ደግሞ ሌላ አብሮን መማር ካለ አብረን የምንማማርበት ነው እና ስለዚህ የሚደረጉ ጥናቶችን በኤግዚቢሽን መልክ በውይይት መልክ መደገፍ ያገናኘናል ሁላችንም እንደ አንድ ማህበር ማለት ነው። አንዱ እሱ ነው። ሌላው ደግሞ የትውልድ ትስስርም እንዲኖረው ኮንቨርሴሽኑም በዛ መንገድ ኪሬት ይደረጋል። ስለዚህ ሁለተኛው ደግሞ አንድምታው እሱ ነው። ሶስተኛው ደግሞ ኢንተርዲስፕሊነሪ እንለዋለን። እንግዲህ እኔ የተመረቅኩት በዛ ስለሆነ እንጀራ ፍለጋም እንደሆነ አላወቅኩም። እሱ ዙሪያ ላይ አብዛኛው በዲስፕሊን ቢሆንም አሯሯጡ የምንማረው ሩጫው ተመሳሳይ ነው በሚለው ግቡ እውቀትን ተቀብሎ ማስፋት ስለሆነ ለዛ የሚረዱ ነገሮችን አብሮ ለመስራት ነው የቅብብሎሽ ሙከራዎች ያሉት ማለት ነው። ስለዚህ ወይዘሮ ስንዱ ለዚህ በጣም ጥሩ አጋጣሚ ናቸው። ግን እኔ ወደዚህ ግብዣ የገባሁት ቶክ አባውት ኢንተርጀነሬሽናል ኢንቪቴሽን በፕሮፌሰር ሽፈራው በቀለ በኩል የዛሬ ዓመት አካባቢ ሎ ስኩል የሪቫይዝድ ኮንስቲቱሽን የኢትዮጵያ 1948 ወይም 1955 በፈረንጆች ተከልሶ ለህዝብ ትንሽ ሰፋ ያለው ማነው ህገ መንግስት እዛ ላይ ከሴቶች አንጻር እስቲ እንደው ዶኪመንቱን ብታዩ የሚል ግብዣ ቀረበልኝ። ቡክ ቻፕተር እና ኮንፈረንስ ነበር መሆን የሚገባው። ያን ጥናት ተከትለን የመጡትን መዛግብቶች አይተን ከዛ ቅብብሎሽም ትንሹ ወንድሜ እህቴ ስለሆነ ለዛ ደግሞ ኦዲየንስ የሚሆን ነገር ካለው በሚል ወደ ብሮደር ኦዲየንሱ ደግሞ የሚመጣበትን መንገድ ጥናቱን ወደዚህ ያመጣ ነው ማለት ነው። ወደ ኤግዚቢሽን የሄደው በዛ መሰረት ነው። ወደ ዛሬ ምሽት የመጣ ነው። ስለዚህ ይህን ብዬ ትንሽ ስለሚቀጥሉት ሴሽኖች እናገራለሁ። በቅድሚያ ግን ጥሪያችንን ሁላችሁም አክብራችሁ ስለመጣችሁ በጣም አመሰግናለሁ። በይበልጥ ግን ጎሃልም አሰፋ፣ ዶክተር ሳሚ አሰፋ፣ ወይዘሮ ፍሬዎት አስፋው እና ዶክተር አጋረደች ጀማነህን በጣም አመሰግናለሁ። ዛሬ አብረውን ያመሻሉ። ኪውኤንዲኤ ከነሱ ጋር ይኖረናል። ስለዚህ አሁን ትንሽ የማጭበርበር ስራ ሰርቻለሁ። ፊልሙ 40 ደቂቃ አይደለም። ነገር ግን እኛ ስንሰራ ያሰብነው ምንድን ነው? የወይዘሮ ስንዱ ቅድም ኢንተርዲስፕሊነሪ ያልኳችሁ ወይም በይነ ዲስፕሊነሪ የምንለው በምስል በድምፅና በጽሁፍ። ስለዚህ እሳቸው ደግሞ በምስልም በጽሁፍም በድምፅም ያገኘናቸው ስለሆነ ሪሰርቹን ስንሰራ በዛ አይነት መንፈስ ነው ማለት ነው አብረን የምንሆነው። ኦዲዮ ቪዥዋል አርካይቡ እኛ ሰፍተ ነው
አብሮ ይታያል። መጀመሪያ ፊልም ነው፣ በኋላ የሬዲዮን አንድ ላይ እንሰማለን። የእሳቸው ድምፅ ስላለበት ፕራይመሲ ያለው እንደ ፕራይመሪ ሶርስ ማለት ነው። ሁለተኛው ደግሞ ከሱ በኋላ ኪውኤንኤ ወይም ጥያቄና መልስ ይኖረናል። ጥያቄና መልሱ ላይ እንዳልኳችሁ ዶክተር አጋረደች ጀማነህና ወይዘሮ ፍሬ ታስፋው ፊልሙም ላይ ያሉ እሳቸው። ስለዚህ ሁለቱ እሳቸው ላይ ጥናት አድርገዋል። በተለይ ወይዘሮ ፍሬ ታስፋው በ1976 የሰሩት የአማርኛ ቲሲስ 76 ገጽ ቅርብ ቀን ነው የሚያነበብኩት። በጣም ግሩም ነው። ላይብረሪ ገብታችሁ ብታነቡት ጋብዛችኋለሁ። እሳቸውም ከኛ ጋር ስላሉ እጅግ በጣም አመሰግናለሁ። ስለዚህ ከነሱ ጋር ውይይት እናደርጋለን። ጥያቄዎቻችሁን ያስተናግዳሉ ከፊልምና ከኦዲዮ ቪዥዋል ኤክስፒሪየንሱ በኋላ ማለት ነው። ከዛ ላላ ባለ ደግሞ የእናንተን ከሰማን በኋላ እነሱ ይዘው የመጡት ነገር ካለ አንድ 10 ደቂቃ ሰጥተን እንሰማለን። ከዛ ወደ ቤታችን እንሄዳለን። በጊዜ ብዙ ሩቅ የምትሄዱ እንዳላችሁ በመገመት ማለት ነው። በጣም አመሰግናለሁ። እንኳን ደህና መጣችሁ። Waizaro Sinitu Gabru was born in a small town of Addis Alam in 1915, the eldest daughter of Kantiba Gabru Desta. As a young girl, her father Kantiba, Mayor Gabru Desta, a renowned diplomat and an intellectual, as well as her mother, Waizaro Kasai Yelemtu, had a big influence on her. The audiovisual archive ደግሞ ይሄ ነበር እና ቅድም እንዳልኳችሁ ወይዘሮ ስንዱ በምስል በድምጽና በጽሁፍ በሚለው ነው። የራሳቸው የእጅ ጽሁፍ ደግሞ 24 ሃንድሪትን አርካይቮች አሉ በአይኤስ። ሙሉዎቹን ሪፕሬዘንታቲቭ እንድታገኙ የኤግዚቢሽኑ ምንድነች ሃምብል በአማርኛ ምንድነው ሚስኪን ማትባል ኤግዚቢሽን ኮርነር አለችን እዚህ ጋር። እነዚህ ያልኳችሁ ነገሮች በሳምፕል የምናሳይበት ያንን የኦዲዮ ቪዥዋል ኤሌመንቱን አብሮ እንደመስማት ነው የተጋበዛችሁት ማለት ነው። ስለዚህ ሌሎቹንም ግብዣ አለ። 15 ቀን ክፍት ነው። መጥታችሁ ማየት ትችላላችሁ። አስተያየት ማስቀመጥ ትችላላችሁ። ፊልሙንም ሬዲዮ ፕሮግራሙንም አስፈቅደን ፊልሙን የሰሩት ኮሚሽን አድርገው ኤዩ ይባላሉ። በኢትዮጵያ የሴቶች ቢዝነስ ቢሰሩ ወይዘሮ ናሁሰናይን በወቅቱ ወስነው ያሰሩትን አስፈቅጃለሁ። የሬዲዮኑ ፕሮግራም እንዲሁ ወይዘሮ ማዛሩን አስፈቅደን ነው። ሌሎች ሁሉም ተፈቅደው ነው ያሉት ከላይብረሪ የመጡት እዚህ ያሉት። ስለዚህ በምንድነው በውድድርና የተሰራ ጥናትም ወይም ፕሬዘንስ አይደለም። አንዳንድ ጊዜ ግን ውድድርና ለሶስተኛው ዓለም ይፈቀዳል። ስለዚህ ይህንን ብዬ ወደ እንደምታውቁት ዶክተር ጀማነህና ወይዘሮ ፍሬው ታስፋው ከኛ ጋር አሉ። ቀድሞ ያጠኑ ናቸው። በተለይ ወይዘሮ ፍሬው ታስፋው እንዳልኳቸው 1976 እሳቸውን ጠይቀውም የሰሩት ስነ ጽሁፋቸው ላይ የተለየ ያተኮረ ስራ አለ። ስለዚህ መጀመሪያ ከሰማችሁትና ካየሁትና ከሰማሁት የሚለው ተከትለ መጀመሪያ ቅድሚያ እናንተ እንድልስጥና 1 2 3 ጥያቄ አስተናግደን የእነሱን ደግሞ ሪፍሌክሽን እንሰማለን። ቅድሚያ ለህዝቡ እንስጥና 3 ሪፍሌክሽን፣ ከዛ በኋላ ደግሞ የእነሱን ሰምተን እንደዛ በዥዋዥዌ መንገድ እንሄዳለን። በነገራችን ላይ ይሄ ኤግዚቢሽን የዥዋዥዌ ኤግዚቢሽን አንዱ አካል ነበረ። እሱን ሌላ ጊዜ ያወራናል። ስለዚህ በፈረንጃ በፍሎሬዝ ቪውስ ወይም በድሉ ለእናንተ ተሰጥቷል። እሺ አንጣሽ የሚጠይቅ ሰው ስለሌለ ነው። ፓርላማ ንግግር ባደረጉ ጊዜ አንድ ሰው አይ ቲንክ ቪዲዮውን ሰጥቼልሽ ነበረ። አንድ ወንድ ሰው ደግፏቸው ነበር እና አይ ቲንክ ይሄ ትልቅ ነገር ነው በዛ ጊዜ። ይሄም ሰው ከበደ አመስል ይባላል። ይህም ሰው ከእሳቸው ጋር ብዙ ጊዜ በቀይ መስቀል ህንድ ሀገር ድረስ ሌላ ሀገሮች አብረው ሄደው ነበር። እኔ እንኳን ይህንን ለማለት ንግግር ማድረግ ስለማላውቅበት ግን it's an important information for people to know. የወይዘሮ አልጣሽ አባት ናቸው አቶ ከበደ ወይዘሮ ስንዱን አብረው የቆሙት ማለት ነው እንግዲህ በፓርላማ። ስለዚህ ለሁለቱም እንግዲህ እናጨብጭብ ለሁለቱም።
አንዱ የዚህ የሪሰርች ቤዝድ ኤግዚቢሽኑ ጥቅሙ ብዙዎቹን ነገሮች ስንሰራ ከሰው ነው እያገኘን ወደ ሰው ይዞ መምጣት የሚረዳው ሞር ሶርስስ እንዲመጡ ወደ እኛም ይሆናል እና መማማሩ በሁለቱም በኩል ነው። ሁሉ ነገር እኛ ጋር ስለሌለ ለመፍታትም ሰው ያስፈልጋል። ስለዚህ እናመሰግናለን። እንዲሁም ደግሞ ዶክተር ሳሙኤል አሰፋ ማያት ሰው አለ እዚህ ውስጥ እና በኋላ ማሰፋንም ፐርሰናሊ ኢንቲሜት ኢለመንቱ መጠየቅ ከፈልጋችሁ እኛ ጥያቄ አለ እድል እየሰጠናችሁ ነው። እባካችሁ ይህን እድል ስላገኘሁኝ ደስ ብሎኛል። ለክብርት ወይዘሮ ገነት ዘውዴ አመሰግናለሁ። እሳቸው ናቸው ያሳወቁኝ። ፕሮግራሙ አስመልክቶ እያንዳንዱ ወይዘሮ ስንዱ ህይወት ትልቅ መጽሐፍ ሊወጣው የሚችል ነገር ነው። ዶክመንታሪ ለምን አነሰ? ኦፍኮርስ የፋይናንስ ጉዳይ ምናምን ሊሆን ይችላል። ግን ኤቭሪ ፓርት ኦፍ ላይፍ በዚህ ሀገር ትንሽ ምሳሌ ነው እና በጣም የገረመኝ አሁን ስሰማ ማይጫው ተደረገ አዲስ አበባ ተያዘ ይሄዱ ነው ወደ ወሬ ገንደላ ሰሚጋ ማለት ነው የተደረገበት ይመስላል እና በዛ ሰው ለህይወቱ የሚሸሽበት ሰዓት እሳቸው የታያቸው ግን የሀገራችን ውበት ነው። ሀገራችንን እያጣን ባለበት ሰዓት የሀገራችን ውበት አየነው የሚል አይነት አረዳ የገባኝ እና ይህ ትልቅ ከሬጅ ይጠይቃል። ሰው ለህይወቱ የሸሸ ወይ ኦፍኮርስ ጋርበኝነት ነው ሊሄዱ ያሉት፣ ግን እይታቸው በጣም የሚያስገርም ነው። ከዛ በኋላ እንግዲህ ያቺ ያሉት ዶሯን ሬክቶስ የማንቋቋም ሂደት ራሱ ምናልባት ዩሮፕ ሊሆን መጽሐፍ ይጻፍበታል ያስባል ያን ፓርት ብቻ ማለት ነው። እና አሁን ቢሆን ይሄ 20 ደቂቃ የሚሆን ዶክመንተሪ መነሻ ሆኖ እየተመነዘረ ይሰራል። ሌላው ነገር ደግሞ ከእንግሊዝኛ በእንግሊዝኛ ጥሩ ነው፣ ግን የአማርኛ ቨርዥን ይደረግለትና ይሄ በመላ ኢትዮጵያ መታየት ቢችል በጣም ብዙ ነገር ያስተምራል። የፓርላማ ቆይታቸውን ለዛው ፒተር አመዴ ለማ ሲናገሩ ሰምቻለሁ። 1991 አካባቢ እኔ የህንድ ሰው ነኝ። ፋሚሊ ነው ሪቫይዝ ሲደረግ የወይዘሮ ስንዱ ድሪም ሪያሊቲ ሆነ የተባለ ግን ቅብብሎች ይላል። አሁን እንትኑ ላይ ያየሁት አለች ያንን የዛ አይነት ስራ የሰሩ ሰዎች እንዲገኙ ታደረጉት ከዛ ቀጥሎ 1990ዎቹ ላይ ኢትዮጵያ ቤተሰብ ሪቫይዝ ሲደረግ ብዙ ቻሌንጅ ነበረው። ያው አሁን የሚቀሩ ነገሮች ይኖራሉ እና ቅብብሎች የሚለው ላይ ከአሁን በኋላ ባለው ይህን ነገር በየቦታው እያሳያቸው ታደርጉት። ሌላ የተማሩት ሆነን ትምህርት ቤት ስለዚህ ቅድም ትምህርት ቤቶች ሳይሆን ገርበንበታል እና አሁን ደግሞ አጋጣሚ ተመልሷል ስሙ የጃላ ትምህርት ቤት ማለት ቢያንስ እዛ ወስዳችሁ ይሄንን ዶክመንተሪ ብታሳዩት ኢንስፓይሬሽን ይሆናል እዛ ጃዳሮች ማለት ነው። ስለዚህ ይህንን ፊልም ዶክመንተሪ እንደ እርሾ በመጠቀም በጣም ኢንስፓየር የሚያደርግ ስራ መሰራት ብቻለ ነበት ነው። በዚህ በጣም አመሰግናለሁ። በጣም አመሰግናለሁ። ማለት የምትፈልጉት ካላችሁ እድል ያልካቸውን ሀሳቦች በከፊል የታሰበባቸው አሉ። እስር ቤትም ይዘኑ ለሚል ሀሳብ አለ። የሴቶች እስር ቤት እንዲሁም ሴቶች የሚውሉባቸው ብቻ ያሉበት መነን ትምህርት ቤትም ስለዚህ ቀጥሎ የተለያዩ ስፔሶች ላይ አሁን ከተማው በጣም ብዙ ፊልም እያሳየ ስለሆነ ያልደረሰበት ላይ ለመሄድ ሀሳብ አለን እና በጣም እናመሰግናለን። እንዲሁም ቮለንቲር ስለምንፈልግ ቮለንቲር ማድረግ የምትፈልጉ ካላችሁ በጣም በደስታ ትንሽ ጉልበት ይፈልጋል ጉዳዩ። ለዛም ፈቃደኛ የምትሆኑ ካላችሁ በደስታ እንቀበላለን ማለት ነው። ግን በጣም አመሰግናለሁ። በተለይ የ95ቱን የፋሚሊ ህግ ደግሞ የተከራከሩትን ያልከው ያላሰብንበት አንግል ነው። እናስብበትና ያው ከጥናት ጋር ተያይዞ ይመጣል እንደ እግዚአብሔር ፍቅር። አጭር ጥያቄ ናት። አመሰግናለሁ። ከወይዘሮ ስንዱ ጋር ኮንቴምፖራሪ ነበሩ። ወይዘሮ ካለማወቅ የሚባሉ ፓርላማ አባል ነበሩ እና እንደዚህ አይነት ታሪክ ሲሰራ ድንገት ያው ፎከስ እሳቸው ላይ ቢሆንም የእሳቸው ኮንቴምፖራሪ ማን ነበሩ፣ ምን አይነት ሪሌሽን አላቸው የሚለው ፎከስ አድርጋችሁበት ነው ነበር ወይ? አይ ቲንክ ከሁለት ወር በፊት አካባቢ ወይዘሮ ካለማወቅ ሸገር ላይ ቀርበው ነበር ከወይዘሮ ማዛጋ ይደርገው ነበር እና ድንገት ይሄ ፐርስፔክቲቭ ካለ የማወቅ አመሰግናለሁ።
እሺ፣ አመሰግናለሁ። ሰለሞን ግርማ እባላለሁ። ጋዜጠኛ ነኝ። ፊልሙን ሳየው አሁን በሕይወት የሌሉ ሰዎች ምስክርነት ሲሰጡ ዶክተር ጀንበር እንደገና ብዙ አይቻለሁ እና ምን ያህል ጊዜ ፈጀ የሚለውን ነገር ማወቅ ፈልጌ ነው የዶክመንተሪ ለማዘጋጀት። ምክንያቱም ዶክተር ጀንበር እነዚህ እናቶች ካለ ቆይተዋል እና የፊልሙ ዝግጅት ምን ያህል ጊዜ ፈጀ የሚለው ነገር ነው። እሺ፣ አመሰግናለሁ። ጋዜጠኛ ነኝ እና ማላይ ጥያቄ ደግሞ ምንድን ነው ኦልሬዲ እዚህ ከመምጣቴ በፊት አንዳንድ ሪሰርቾችን ለማየት ሞክሬ ነበር። ስንዱ ገቡ ማናቸው፣ ምንድን ነው የሰሩት እንደ ሀገርም እንደ አፍሪካዊም እና ባገኘሁት እኔ በራሴ እዚህ ላይ በደንብ አልተገለጸም፣ ግን በጣሊያን ጦርነት ጊዜ በርካታ ነገሮችን እንደሰሩ አይ ቲንክ ጉሪላ ፋይቲንግ ላይ የራሳቸውን የሆነ ኮንትሪቢዩት እንዳደረጉ ከዛ በተጨማሪ ደግሞ በዲፕሎማሲነት ጊዜያቸው ላይ በፓን አፍሪካኒዝም ላይ በደንብ እንደሰሩ ከብላክ አሜሪካንስ ጋር ያደረጉት ነገር በደንብ ለማየት ሞክሬ ጥያቄ ምስሌ ለማውጣት ሞክሬ ስለነበር እና እሱ ላይ እዚህ ላይ ቅድም አይቼ ነበር። ኦልሬዲ አርበኛ ናቸው፣ ግን ደግሞ ራሳቸውን ሬጂስተር አላደረጉም፣ ራሳቸውን ለዛ ከውሲል አላደረጉም። ጥያቄ ባጭሩ ምንድን ነው ኦልሬዲ ፓን አፍሪካኒዝም ላይ ለጥቁሮች መብት እንዲሁም ደግሞ ለኢትዮጵያ ሉዓላዊነት ላደረጉት ለታገሉት ነገር ምን አይነት ነገሮች እየተሰሩ ይገኛሉ ለብቻው? ምክንያቱም እንደዚህ አይነት ሰው በጣም የሀገር ባለውለታ ነው እና ከዚህ አንጻር በተለይ ደግሞ እኛ ወጣቱ ጄኔሬሽን ብዙም አናውቃቸውም እውነቱን ለመናገር እና ከዛ ላይ ወረኛን ከማስተዋወቅ አንጻር ምን አይነት ነገር የታሰብን? አመሰግናለሁ። ቅድም ቮለንቲርስ ካልሽው ጀምርና አይ ቲንክ ቲሙ ጋር ሊሄድ የሚችለው የሎ ሙቭመንት አዲስ አበባ ዩኒቨርሲቲ ያሉት ታውቂያቸዋለሽ? የሎ ሙቭመንት እነሱ በደንብ ማገዝ የሚችሉ ይመስለኛል። ለእነሱ በደንብ ቢታይ ሙቪ ለተማሪዎች ያንግ ግርልስ ቢያዩት ጥሩ ይመስለኛል። ብዙ ሳይዳቸው ያየን ይመስለኛል ዶክመንተሪው ላይ ልጆቻቸው እዚህ ስላሉ፣ ግን አይ ዋንት ቱ አስክ ዘም እንዴት ነው ኤክስፒሪየንስ ያደረጋችኋት እናታቸው? ወሽ ላይክ ታቡ ነበር ወይ እንደዚህ አይነት ሴት ሆኗ? ቴንክ ዩ። ኃይለኛ ሴት ነበር። በተለይ ፓብሊክ ፐርሶናዋ ኦፍኮርስ ኃይለኛ ነበረች እና ማንም ሰው አይገደላትም ነበር። ድክመቷ ልጆቿ ላይ ነበር። ልጆቿ እንደልባቸው በጣም ተንከባከበን ነበር እና በጣም ኮስታራ ሴት ነበረች ፓብሊክሊ። በግል ህይወቷ ግን በጣም ብልህና ዊቲ ቀልድ የሚገባት ሰው ነበረች። ለምክር ሁልጊዜም ዝግጁ ነበረች እና ሁሌም ታበረታታ ነበር። እኛም ብቻ ሳይሆን ማንንም ጓደኞቻችንም የምትፈልጉትን ለመድረስ የምትፈልጉበት ቦታ ለመድረስ ታገሉ የምትል ሰው ናት። በጭራሽ የሴትን እና የወንድን እኩልነት ምንም ማያጠያይቅ ጉዳይ ነበር እና ምንም ነገር እንደምትችሉ እወቁት። የእሷ በራስ መተማመን ለሌላም ሰው ይገባ ነበር። በራሳችሁ እስከተማመናችሁ ድረስ የማትችሉት ነገር የለም ምትል ሰው ነበረች። በዛ ላይ ደግሞ ሁል ጊዜም የምታምንበት የነበረው ነፃነት በጣም አስፈላጊ ነገር እንደሆነ ከሁሉ ነገር እንግዲህ ከጣሊያንም ጋር በጥቁር አንበሳም ጊዜ የምትታገለው እንግዲህ ለነፃነት ነው። ለኢትዮጵያ ነፃነት ብቻ ሳይሆን ለግልም ነፃነት፣ ሁሉ ሰው ነፃነት መብቱ ነው ብላ የምታምነው ነገር እና
ለሰው መብት በጣም ትሟገት ነበር እና ሰው በራሱ መብቱን እንዲተማመንበት እና እንዲያምንበት የምታስተምርም ሰው ነበረች። የሁለቱ ጥያቄዎች በአጭሩ ለመመለስ እኔ በጥናቱ ያየኋቸው የመጀመሪያው ቅድም እንዳልኳችሁ ፕሮፌሰር ሽፈራው በኩል በተደረገልኝ ግብዣ ወደ ሎ ስኩል ጥናቱን ለማድረግ በውሰት የሄድኩ ሰሞን ያጠናሁት የመጀመሪያው ሁለቱ በህዝብ የተመረጡ እንደራሴዎች ሴቶቹ እና ልክ በሪቫይዝድ ሲሆን የ1948ቱ ህገ መንግስት ሴቶች ከ21 ዓመታቸው በላይ የሆኑ ማናኛውም ህዝብና ሴቶች እኩል ነው ለመመረጥና ለመምረጥ እድል ያገኙ። በሱ ጊዜ እኛን እንመረጣለን ብለው ራሳቸውን ተወዳዳሪ አድርገው ከአዲስ አበባ 2 ክፍለ ከተማዎች ነው በአዲሱ ቋንቋ የዛ ጊዜ ወረዳዎች፣ እሳቸው ከጉለሌ ወይዘሮ ቀጸላ ደግሞ ከቀበና አካባቢ ይመስለኛል እንዳልሳሳት ቦታው ወይዘሮ ቀጸላ በናቸው ደግሞ ሁለተኛዋ ሴት ናቸው ማለት ነው። ሁለቱ ላይ ያተኮርኩት። በኋላ ያለውን ግን ቅድም ወንድሜም እንዳለው እየተቀባበለ መሰራትና ዶኪመንትድ መሆን ያለበት እንደገና ደግሞ ሰብስታንቲቭሊ ፓርላመንት ውስጥ ደግሞ ያደረጓቸው ክርክሮች ከሴት መብት ጋር የተያያዙ ነገሮች ቢኖሩበትም ከዛም ያለፈ ነበሩ። አንዳንዶቹ ብዙዎቹ ማለት ይቻላል። በተለይ ለምሳሌ ፍሎጊንግ ወይም ልምጫ እንዲቀር ከተከራከሩ አንዱ ወይዘሮ ስንዱ ናቸው። ነገርየው እንዲቀር ማለት ነው እና እነሱ ሁለቱ ላይ ስላተኮርኩ ነው እንጂ ያልካቸውም አሉ። በኋላ ደግሞ ከተንቤንም ከጎንደርም ከሰሜን ሸዋ እንዲሁም ወይዘሮ ራቢያን ታያቻላችሁ ከጅማ እስከ 74 ባለው በፈረንጅ ወይም እስከ 66 አንድ 5 ሴቶች የተወሰኑ አግኝቻለሁ። ከዛ በላይ ሊኖሩ ይችላሉ ግን አሉ ለማለት ነው። ግን እነዛ ላይ ስላተኮርኩ ባዮኒርስ በሚለው ማለት ነው። ወደዚህ ወደ እህቴ ጥያቄ አይ ቲንክ ወደ እሷ ጥያቄ ስመጣ የፓን አፍሪካን የሚለው አይ ቲንክ እሱ የሁላችንም ነው። የመጨረሻ ግብዣ ምናደርግ ያሰብኩት ስለሆነ አብሬሽ እሱ ላይ እሄዳለሁ። ግን የዚህ የሎ ሙቭመንቱም ሌሎቹም እኛ እኔ አማ ሪሰርቸር ማድረግ ብችል የለን ነው። ግን ሁላችንም ይሄ ለምሳሌ ፊልም 10 ዓመት በላይ ሆኖታል ከተሰራ የወንድሜንም ጥያቄ አንድ ላይ ለመመለስ ማለት ነው። ከዚህ በፊት የሎ ሙቭመንቶች ናቸው ያሳዩት አክቹዋሊ የዛሬ 9-7 ዓመት በፊት። ስለዚህ እኛም ተቀብለን ነው ብዙዎቹን ነገሮች አሁን እንዳያችሁት ወይዘሮ ሌኒ ሜኩሪያ ጠይቀው በማቆየታቸው ከዛ ሸገር በማሰማቱ ከዛ እኛም አግኝተነው እንደገና አዲስ አይባልም ግን መልሶ አብሮ ለመስማት የታደል ነው እና አዲሶቹ ደግሞ የሎ ሙቭመንቶች የበፊት የራሳቸውን ታሪክ ካጠኑ ያገኙታል። ኢቨን አቬለብል በአብዛኛው ነገር ዲጂታሊ ግን ዊአር ሃፒ ከነሱ ጋር ኮላቦሬት ለማድረግ ቢመጡም ቮለንቲር ለመቀበል ማለት ነው። በቃ ይህን ብዬ አይ ቲንክ ወደ ሁለተኛው ክፍል ሊሄድ። እሺ፣ ፍሬው ታስፋው እባላለሁ። እንግዲህ ጊዜ ላለመውሰድ ባጭሩ ነው ዋናውን ነገር የማደርገው። ወይዘሮ ስንዱን ያገኘኋቸው በአቶ ደበበ ሰይፉ የሚባል አድቫይዘር ነበረኝ። የቲስስ እንትኖች የተሰጡን ምንሰራው ምን እንደሆነ የሚነግሩን ርዕስ ለማግኘት ሄድኩኝ። ለእኔ የተመደበው አቶ ደበበ ስለነበረ ቢሮ ሄድኩና ጋሽ ደበበ እስቲ በምን ብሰራ ይሻላል ብለህ ታምናለህ? እንደው ይሄ ነገር በጣም እያስቸገረኝ ነው መምረጡ ምኑ ተራ እንዳይሆንብኝ ስል እንኳን መጣሽ ነው ያለኝ። እንኳን መጣሽ በቀላሉ የምትፈልገሽ የማታጭውን ሰው ነው። ወይዘሮ ስንዱ የሚባሉ ታውቂያለሽ? አዎ አውቃቸዋለሁ። ከሌ በቤተሰብ እንዲህ ቅርበት ባይኖረንም ማን እንደሆኑ ምን እንደሆኑ የከንቲባ ገብሩ ልጅ እንደሆኑ በደንብ አድርጌ አውቃለሁኝ። ከቤተሰብም ሲነገር ስለ ጉብዝናቸው ስለምናምናቸው ብዙ ነገር ሰማለሁና የሚገርማችሁ ነገር እኔ ድሮ ነርስ ለመሆን ነበር የምፈልገው። ግን የእሳቸውን ጥንካሬ እዚህ በእደ ማርያም ላቦራቶሪ ስኩል ነው የተማርኩት ሃይ ስኩልን። በዚህ ቤቴ ደግሞ በዚህ በኩል በመነን በኩል ነው የማልፈው እና ስለ ዝናቸው ጎረቤቶቼ ደግሞ ያሉ ሴቶች ልጆች አሉ ይነግሩኛል። እንደዚህ ይላሉ፣ በነፃ ያስተምራሉ፣ ወላጆቻቸው
አላስተምርም ብለው እንትን ያሏቸውን እሳቸው ለእቴጌ መነን ሄደው ይነግሩና እነዚህ ልጆች ትምህርታቸውን ሊያቋርጡ ነው እንዴት ላድርግ ብለው ተመካክረው በነፃ እንዲማሩ ያደርጓቸዋል። ገንዘብም እየተከፈለ እንዲማሩ ያደርጉ ነበረ እና ከዛ ወይዘሮ ስንዱ ልቤ ውስጥ አሉ። ሁልጊዜ እግዚአብሔር ነገር ይገርመኛል። በኋላ የት እንዳሉ ለማወቅ ጎረቤቴ የሆኑ የእሳቸው ወዳጆች የሆኑ የቤተሰቡ ወዳጆች የሆኑ አውቃቸዋለሁ። ወይዘሮ ሊሻን እትዬ ሊሻን ባኮትን ወይዘሮ ስንዱን ያውቋቸዋል። እንዴት ነው የማገኛቸው? ይህን ትምህርት ቤት ሲሰራ የወታደር ልጆች ማሳደጊያ የህፃናት የወታደር ልጆች ማሳደጊያን የነሱ የነ ወይዘሮ ስንዱ ማህበር ነው ድርጅት ነው። ቤተሰብ በሙሉ ተሰባስቦ ሌላም እንደዚህ የመኮንኖች ባለቤቶች የባለስልጣን ባለቤቶች የሆኑት ያን ድርጅት ከፍተዋል። ያ ድርጅት ለሚሞቱ ወታደሮች የትም ሜዳ ላይ እንዳይወድቁ የሚማሩበት አዳሪ ትምህርት ቤት ነው። ዛሬ ያው በደርግ ጊዜ ጀምሮ የለም። ሌሎቹ ትልልቅ ልጆች ሆነው ትልልቅ ቦታ የደረሱ ሁሉ አሉ። ተማሪዎች ያገኛቸዋለሁ የኔም ተማሪዎች ስለነበሩ እና በዛ ምክንያት ሂጂ ከሌን ቤታቸው የእህታቸው ቤት ኢትዮጵያ ሆቴል አጠገብ የነበረ እዛ ነበርና እዛ ሄደሽ ብትጠይቂ ታገኛለሽ አሉኝ። ቀጥታ እዛ ሄድኩ። እንደዚህ ነው ከዩኒቨርሲቲ ነው የመጣሁት፣ ወይዘሮ ስንዱን ፈልጌ ነበር፣ በሳቸው ላይ ልሰራ ፈልጌ ስላቸው በደስታ ብለው ኦልድ ኤርፖርት መሩን። ቤቱ ምንም አላስቸገረኝም፣ አገኘዋቸው፣ ተቀጣጠር። በጣም በቃ ደስታቸው ልነግራችሁ አልችልም በእውነት። እንዲህ እናንተ ደርሳችሁ ስለኔ ለማወቅ ነው ያሉኝ እና በተቀጣጠር 6-7 ጊዜ ነው የተገናኘ ነው። በደንብ በቃ አወራረዱ ሲናገሩ ታሪኩን ሲናገሩ የጦርነቱን የዶሮ የስደቱን የዛ የጫካ ውስጥ የነበረውን ሂደት እንዴት የቀይ መስቀል አቋቋሙ እንደነበሩ እንትን ብለው 500 ብር ከራስ ምሩ ተሰጥቷቸው ሄደው ጎሬ ሆስፒታል አንድ ሰው ደግሞ ከእሳቸው ጋር የሚረዳ መርፌ መውጋት ምን ማለት የሚችል እነሱ ሁሉ እንደሰለጠኑ ሲያወሩ አወራረዱ ራሱ የተለየ ነው። እውነቴን ነው። ከዛ ያው ነገሬን አጠራቀምኩ፣ ቴፔን እንትን አደረግኩ። አሁን እማዝ ነው እኔ የሆነ ጉዳይ አጋጥሞኝ የለቅሶ ነገር አጋጥሞኝ ከቤት ትንሽ ዘመድ ጋር ሄጄ ነበርና እንትኔን ወሰዱት፣ ሲዲን ወሰዱት። በጣም እማዝ ነው። ያን ዕለት ያለቀስኩት እኔ እንጃ። አባትና እናቴ የሞቱ ጊዜም ያን እንደዛ አላለቀስኩም። በጣም ነው ያዘንኩት። ምክንያቱም እሱ እንትን ነው ደግሞ ሁለተኛውንም አቶ ደበበ በጣም ያመው ስለነበረ ነገሮችን አንድል የማድረግ ነገርም ችግር አለበት፣ የራሱ ችግር ነበረ እና በቃ የሱንም አላገኘው የኔንም አላገኘው። ግን ደስ የሚለው ነገር ቃል በቃል ቁጭ ብለን ነው እንትናቸውን ምቀዳው የነበረው ምጽፈው የነበረው እና 16 ነው 17 ጥያቄዎች አሉ። ለነዛ ጥያቄዎች ጊዜያቸውን ሰጥተው ከልጅነታቸው እንዴት አድርገው ውጪ አገር ሊሄዱ እንደቻሉ ከእህታቸው ጋር እጅ ሊነሱ ያው በቤተ መንግስቱ ጋር ቅርበትም ስላላቸው ይሄዳሉ። ቤተ መንግስት እጅ ይነሳሉ፣ ጃንሆይን ይጫወታሉ። ልጆች ናቸው፣ ዝልል ዝልል ይላሉ። በኋላ አሻንጉሊት ይዘዋል። ወይዘሮ ስንዱ አንዲት አሻንጉሊት ይዘው ጃንሆይ ምንድነው ያሻት ብለው ሲጠይቋቸው እዚች ሀገር ምን እንዳሳሰበኝ አላቅም ነው ያሉት። ያዋታል እቺ ሀገር የተሰራችበት ቦታ ስደዱኝ ሄጄ እንድማር። እንግዲህ ቤት ነው የአማርኛ ትምህርት እንትን ያሉት። ከዛ በኋላ ስዊዲሽ ሚሽን ነው የገቡት። 8ኛ ክፍልን ጨርሰዋል እና የመሄዱ ፍላጎት የመሄዱ እንትን አለ። ከእህታቸው ጋር ነው አብረው የሄዱት። እህታቸውማ ሆይ ልጅ ናቸው። ከእሳቸው እንትን ያለ እሺ እሰድሻለሁ ትሄጃለሽ አሏቸው። ደስ ብሎኝ እየዘለልኩ ነው እንጣጥ እንጣጥ እያልኩኝ ሄድኩት አሉ። ቤት ሲገቡ ለአባታቸው ይነግራሉ። ሊልኩኝ ነው ምን ይባላል። ከዛ ያው ባልደረባ ተሰጥቷቸው ወደ ስዊስ ሀገር ሄዱ። ከዛም ሌላ የተለያየ እንትን አሉ። ትምህርታቸውን ተማሩ፣ ቀጠሉ፣ ጀመሩ እና ጉብዝናቸውን ደግሞ ማላልፈው ነገር ፈተና ሲፈተኑ የአባታቸው የጎንደርን ካስል
ፎቶግራፍ ልከውላቸዋል። ፖስት ካርዱ ይሄ ሁላችን ጋር ብዙዎቻችን ጋር አለ ፖስት ካርዱ። ፖስት ካርዱን ሲልኩላቸው ያንን ፖስት ካርድ ከደብተራቸው ውስጥ ያወጡና ስለዛ ፖስት ካርድ ዲስክራይብ አድርገው አጻጻፋቸው አስተማሪዎቻቸውን በጣም ኢምፕሬስ አደረገ። ኢምፕሬስ ያደርገው ወጥተው ትምህርት ቤት እዛው ግቢ ውስጥ ሰልፍ ላይ ወጥተው እንደዚህ ከኢትዮጵያ የመጣች እንደዚህ እንትን እየተባለ ተነገረ። ኢምፖርታንት መሆናቸው ሁሉ ጀመረ፣ ጥንስሱ ተጀመረ። ያነባሉ። ቋንቋ እንደሆነ ያው ጀርመንኛም ፈረንሳይኛም እንግሊዘኛውንም በደንብ አድርገው ነው እንትን የሚሉት። በዛ ትምህርታቸውን ቀጥለው ተመስግነው ምን ብለው ሁልጊዜ ሰልፍ ላይ አንድ ነገር ይጽፉና አንብብ ስንዱ ታንብብ ነው የሚሉት። እና አንዲት ጥቁር ሴት ከኛ እንዴት ልትበልጥ ትችላለች የሚል ሜንታሊቲ ሁሉ አደረባቸው፣ ጓደኞቻቸውም ወንዱም ሴቱም። እሳቸው ግን አልተበገሩም፣ እንትናሉ። ከዛ ከግራጁዌት አድርገው ጨርሰው በ1925 ዓመተ ምህረት ነው ወደ ሀገራቸው ተመለሱ። ምክንያቱም ጥሪ ደረሳቸው። ኢትዮጵያውያን የሆናችሁ ሁሉ ወደ ሀገራችሁ ግቡ። ያው የጦርነቱ ጉምጉምታ ስላለ ወደ ሀገር እንዲገቡ ጥሪ ተደረገ። እሳቸውም ለመቆየት አሰቡ፣ ግን እንትን አላሉም። የግድ ሄጄ የሀገሬን ጥሪ መቀበል አለብኝ ብለው መጡ። ማነው ትምህርት ቤቱ? ቅዱስ ጊዮርጊስ አንደኛ ደረጃ ትምህርት ቤት ከዮፍታሔ ንጉሴ ጋር። ዮፍታሔ ንጉሴን ታውቋቸዋላችሁ። የስነ ጽሁፍ ሰው ናቸው፣ ሊቅ ናቸው። ከሳቸው ጋር በቃ የትምህርት ቤት ጓደኛሞች ሆኑ። ያንን እንትን ሲሉ አንዳንድ ነገር ሲጽፉ እስቲ ይልኝ ይሏቸዋል፣ እኛም ይልኝ ይላሉ። ሁለቱም እየተሞጋገሱ እየተደጋገፉ በተለይ የዮፍታሔ ንጉሴ ጽሁፎች የምታውቁት ነው፣ ቅኔያዊ ነው። ያንን ቅኔ እዛ ጽሁፋቸው ውስጥ ሁሉ ታገኙታላችሁ። ቅድም ለምሳሌ ያነበብኳት ግጥም ሁሉንም ይዳስሳል። ሶሳይቲውን ይዳስሳል፣ ድሃውን ይዳስሳል፣ ማግኘትን ይዳስሳል፣ ሰው መሆንን ይዳስሳል። ጊዜን መዓት ነገሮች ናቸው የተጻፉ ያሉት በአዲስ አበባ ዩኒቨርሲቲ እንትን ውስጥ የተጻፉ ያሉ መዓት አንብባችሁ አትዘልቁትም። እውነቴን ነው። በደብተር በቁጥር ተይዞ በደንብ ተቀምጧል። እንደውም ግራጁዌት ላደርግ ስል ከነበረው አሁን የበለጠ ኦርጋናይዝድ ሆኗል። በደንብ እንትን ብሎ አይኤስ ተቀምጧል። እየሄድን ልናነብ ሪሰርች ልናደርግ በሳቸው እና በሌሎቹም እንድናደርግ የሚጋብዝ ነው። እና ከዛ እያሉ ያንን አስተማሩ። ባለቤታቸውንም ሎሬንሶን በስራ ምክንያት ተገናኙ። አደነቋቸው። የሚጽፉት በጋዜጣ አንዳንድ ጽሁፎች ያወጣሉ። ያ ደግሞ የበለጠ ቅርርብ ጀመረ። ያ ቅርርባቸው ደግሞ እስከ ትዳር ድረስ እንትን አለ። ከዛ ጦርነቱ መጣ። ጦርነቱ ሲመጣ ሎሬንሶም የማስታወቂያ ክፍል ኃላፊ ናቸው። እኚህም የአስተማሪ ናቸው። ስለ ታሪክ ያውቃሉ። የጥቁር ሕዝብን መበዝበዝና መጨቆን በደንብ ያውቃሉ። ኢንተረስትድ የሆኑ እንትናቸው ሀሳባቸው ትልቅ ነገር ሆነ። ለሳቸውም እየጻፉ እየተረዳዱ ሀረር ነበሩ። ከሀረር ወደ አዲስ አበባ መጡ። ከዛ የጣሊያን መምጣት እየገፋ መጣ። እየገፋ ሲመጣ ሎሬንሶ ከጃንሆይ ጋር ወደ ስደት ሄዱ። ወይዘሮ ስንዱ እዚሁ ሀገራቸው ቆይተው ወደ ጎሬ ዘመቱ ከጥቁር አንበሳ ወታደሮች ጋር። ያው እነሱን ጆይን አድርገው ሄዱ። ከነሱ አገሬን ማን ነው የሚወራት? አገሬ ልንወረር ያ ነው በቃ ሁልጊዜ ጸሎቴ እንትን የምለው አሉ። እና ያንን ነገር እንትን ለማድረግ ለህዝቡ ለማንጸባረቅ አይዟችሁ፣ ገበያ ይሄዳሉ። ገበያ የሚወጡት የደህንነት ስራም ነው እኮ የሚሰሩት እኮ ወይዘሮ ስንዱ የሚገርማችሁ። ለቀምት ሆነው ዝም ብለው በቃ ገበያ ለገበያ ነው። ኢንፎርሜሽን ይሰበስባሉ። በዚህ በኩል አለ፣ በዚህ በኩል እንደገና ደግሞ የኛ የራሳችን ወገኖች የሆኑ በቃ አሳልፈው ሊሰጡ የሚፈልጉ መዓት አሉ። እነሱን ሁሉ እንትን እያሉ እነሱ ሁሉ ይጠምዷቸዋል። ፊት አውራሪ፣ ቀኛዝማች ምናምን የሚባባሉ እነሱ ሁሉ ይጠምዷቸዋል። ያንን ኢንፎርሜሽን ሰብስበው አምጥተው ለቡድናቸው ነው እንትን የሚሉት። አሁን በመሃል ራስ ምሩ እሺ
እሺ ራስ ምሩ ራሳቸው 1 ደቂቃ። አዎ ራስ ምሩ ለምንድን ነው ሄደሽ የማትማሪው? ባለቤትሽ ትምህርት ቤት አግኝቶልሻል ምናምን ሲሏቸው አላደርገው፣ አሁንማ አንደኛውን ቆርጬ መጥቻለሁ። ትምህርቴን አገሬ ደህና ስትሆን ነው ትምህርቴን መማር የምችለው እኔም የማስተምረው ብለው ያሉ ሴት ናቸው። ጀግና ሴት። እግዚአብሔር ይስጥልኝ። አይ ምንም ችግር የለም። አመሰግናለሁ። ወይዘሮ ፍሬህይወት በከፈተችው እንግዲህ ተከትዬ እኔም ቆሜ አቀርባለሁ። የወይዘሮ ስንዱን እኔ በአካልም የማግኘት እድሉ አልነበረኝም። ሊያርፉ አካባቢ ግን የሆነ ፕላን ነበረኝ። የመጀመሪያ ዲግሪ የተሰራው የዛሬ 38 ዓመት በ79 ዓመተ ምህረት በኢትዮጵያ በአማርኛ ስነ ጽሁፍ ውስጥ አስተዋጽኦ ያደረጉ ሴት ደራሲዎች የሚል ነው። በዛን ዘመን ልክ እሳቸው እጅ ጽሁፋቸው ላይ ፓርላማ ሲገቡ የገጠማቸው አይነት ፈተና እኔ በጣም ትንሽዬ ላይብረሪ ሄጄ በስም ነው ሰነድ ስለሌለ የሴት ስም የመሰለኝን እያወጣሁ ነው ከቁጭ ብዬ ከካታሎግ የምመርጠውና ላይብረሪያኑ ምን አሉኝ፣ እንደዚህ እኔ ሴት ስም ነው የምፈልገው ርዕሴ ይሄ ነው ስላቸው፣ ኬኔዲ ላይብረሪ ነበር። ምን ይሉኛል፣ ይሄ ምድረ ባላባት በሚስቱ እና በልጆቹ ስም የጻፈውን የሴት ናቸው ብለሽ ትሰሪያለሽ ወይ ብለውኛል። እና ይሄ ዚስ ዋስ ቻሌንጂንግ እና በጣም ብዙ ደራሲዎችን ነው ያገኘሁት። ስንዱ ገብሩን የልቤ መጽሐፍና የሳራ ወርቅነህ የሼክስፒር ትርጉሞች ከጭንቅላቴ ውስጥ አይጠፉም። እነሱን ሊስት ውስጥ አስገባሁ። እኔ ፎከስ ያደረኩት ቅድም ስማቸውን ሲጠቅሱ ጽጌ መንገሻ ሲሉ የነበረው አለ፣ መጠነ ወርቅ ሳሙኤል፣ ይሄ ፕሮዝ ላይ ያተኮሩት ላይ ነው አናሊሲስ የሰራሁት። ግን የልቤ መጽሐፍ ዝርዝር ውስጥ አለ። በቀደም ነፂ ስታገኘኝ የልቤ መጽሐፍ ኤቭሪ ታይም ማይንዴ ውስጥ አለ የልቤ መጽሐፍ እና እሱን አቀርብልሻለሁ ነው ያልኳት። ወይዘሮ ይሄ የልቤ መጽሐፍ የሚለው ድርሰታቸው ሁለንተናቸውን ይገልጻል። ፖለቲካል ህይወታቸውን ይገልጻል፣ ፍልስፍናቸውን ይገልጻል፣ ዘመዶቻቸውን ይገልጻል፣ የሀገር ፍቅራቸውን ይገልጻል፣ የኮሚኒኬሽን ሰው መሆናቸውን ይገልጻል፣ ኢማጂኔቲቭ መሆናቸውን ይገልጻል። ለምሳሌ የልቤ መጽሐፍ ውስጥ 2 ፕሌዮች እና 1 ግጥም አለ። ወደ 160 ምናምን ስንኞች ያሉት ግጥም አለ። የሀገር ፍቅር የህዝቦት ናፍቆት የሚል ጃንሆይ ናይ አንዳንዶቹን ስንኞች አነብላቸዋለሁ። አንዱ ይሄ ነው። ሁለተኛዎቹ ፕሌዮቹ ናቸው። እና ለምሳሌ ምንድነው የካቲት 12 የሰማዕታት ቀን ያንን ዊትነስ ናቸው አይተዋል ባይናቸው። እና እሱን መሰረት አድርገው የጻፉት ፕሌይ ላይ በግጥም ነው የጻፉት። የልቤ መጽሐፍ በነገራችን ላይ ይፍታሄ ንጉሴን ስጠቅስ ምን መጣልኝ? የልቤ መጽሐፍ ያልኩት እንደወረደ ከውስጤ ከስሜቴ ያለውን ያለምንም ኢንተርቬንሽን የሌላ ሰው ኢንተርቬንሽን እንደወረደ የተሰማኝን የጻፍኩት ግጥም ነው። አይነው ግጥም በጣም ብዙ ቴክኒክ እንደሚፈልግ አውቃለሁ። ገጣሚ አይደለሁም፣ ግን ግጥም እንዲሆንልኝ ብዬ ለሰው ባሳየው ይነካካብኛል። ሲነካካ ደግሞ ቃላቱ ወርድ ባይወርድ ነው ያሉት። ሲነካካ ደግሞ ቃላቱ ያሰብኩትን ዲስቶርት ያደርግብኛል። ስለዚህ የልቤ መጽሐፍ ነው እንደወረደ አንብቡ ከነስተቱ ብለው ነው የጻፉት። ርዕሱ ይሄ ነው እና እዛ ውስጥ ለምሳሌ አሁን ምንድነው የሚያደርጉት? ሲን1 ሲን2 ያለ ነው ፕሌዩ የተጻፈው። አዲስ አበባ ይመጣል። እዚህ ጋር የተካሄደውን ጦርነቱን፣ ጭፍጨፋው፣ ድምፁን፣ ቤት ውስጥ ደግሞ የፋሚሊው የእህትና ወንድም ዲያሎግ፣ የጎረቤት ያሉና ለንደን ይሄዳሉ ጃንሆይ ጋር። ስለዚህ ኢማጂኔቲቭ ነው እና ጃንሆይ አጠገባቸው ያሉ ሰዎች ምን አለ ሲል፣ አይ ጃንሆይ አገሪቱ ውስጥ በቃ ህዝቡ አልቋል አሉ፣ በቃ ተሸንፈናል አሉ ይላል። ሌላው ምን ይላቸው? አንተ ጋዜጣ አንብበህ ይሄ የፋሽስት የጻፈውን አንብበህ ነው እንዴ ስለኛ አገር እዛ ያላየኸውን የምታወራውና ንጉሳችንን የምትረብሻቸው አለው። ከዛ ደግሞ ሌላ ሰው ደግሞ የኢንፎርሜሽን ላይ ያላቸው ቫሊዩ ኃይለኝነትን እና ኢማጂኔቲቭ ያልኩት ይሄ ነው።
she was not there with them እና ይሄ አንዱ የኢማጂኔቲቭ እንትናቸው ነው። የሀገር ፍቅራቸው አትገልጹ አምን ገልጻችሁ ታይበቃ የሚገርም ያሁን የከረንት ነው የሚመስለኝ የከረንት ጉዳይ ምን ይላሉ? ለምሳሌ አሁን የሀገር መውደድ ግጥሙ ላይ ነው። በግጥምን አይደል የጻፈው የኢትዮጵያ ሕዝብ ናፍቆት የሚለው ውስጥ ምንም ቢከፋችሁ ቆርጬ ነው ምንም ቢከፋችሁ ብታዩ መከራ አገራችሁን እንዳትረግሙ አደራ እንዳትሉ አገሬ በጠላት ይገዛ ከልባችሁም ባይሆን አይንካው አፋችሁ አማረሩ ብሎ አምላክ ይቆጣል ልባካችሁ። ይሄንን ውሰዱት እንግዲህ የላቭ ጋጽ አልጠቀስኩምና ይሄን እንዲህ አይነት የሀገር ፍቅር በጣም ብዙ አላቸው። ሌላም ገጽ ላይ ስለወሰድኩት የሚገርም አይነት ግጥም በጣም ገራሚ የሆነ ከጠፋም እንግዲህ ይጥፋ ይበቃል፣ ሰዓት ስለሌለ ማለት ነው። ሁለተኛው እንትናቸው ፕሌዮቻቸው ሲጠቀስ ስላልሰማው ይሄንን ቢያንስ የኔ ሌጋሲ ይሆናል ስጠቅሰው ማለት ነው። ማንም አልጠቀሰው። የጎስት ራይቲንግ ጎስት መንፈስ ማለት ነው። ፕሌዮቻቸው ውስጥ ካራክተሮችን ይሄ በሼክስፒር ነው የምናውቀው። በኤልዛቤታን ዘመን የነበረ የድሮ የእንትን የማክቤዝን ያያችሁ ምናምን ጎስት ይመጣል አይደለ? ሺ ዩዝድ ዛት ኢን ቦዝ ፕሌስ በጣም የሚገርም ሁኔታ። የመጀመሪያው አሁን የአንድ ቤተሰብ እንትን ውስጥ ያሉት ያው ወንድማቸው አሁን ትሩ ስቶሪ ላይ እንደሆነ የተመሰረተ እንደሆነ እንዳለበት ያስታውቃል። እና ሞቶ ምናምን ብለው ይተኛሉ። 3 ሰዎች መጡብኝ ይላል። ነጫጭ የለበሱ እና ይመጡና ብንንስል እንዳትነኪን በጣም ብዙ አናሊሲስ ይፈልጋል። የእውነት ሳይኮ አናሊሲስ ይፈልጋል። ትውፊታዊ መሰረት ያለው አናሊሲስ ይፈልጋል። እንዳትነኪን በህይወት ያለው ሰዎች እኛን ሲነካን ይበላሻል። እንዳትነኪን አሉኝ። በጣም ኢማጂኔቲቭ ነው የዲስክሪፕሽኑ እና እንዳትነኪን እኛ ተልከን የመጣ ነው 3 ናቸው እና አላቃቸውም ይላሉ። እና እነዚህ ፋይናሊ ላሳጥርላችሁና አንዱ ወንድምሽ ነኝ አለኝ። ሁለቱስ አብርሃ ደቦጭና ሞገስ አስገዶም ነን። ያው እና አሁን እና ለምፈለጋችሁ ምንድነው ስል just write this ይሄንን ታሪክ ጻፊው አሉ። ከዛ እኔ እኮ መጻፍ አልችልም ኖ ጻፊው እንዳይቀር ብታነቡት ትገርማላችሁ። በግጥሙ ነው ጻፊው አሉኝና በቃ እሺ ብዬ በና ሄዱ ተሰወሩ እና ብንንስል ዛጋ ወረቀትና ስክሪፕቶ አግኝቼ ጻፍኩ። እንደ አይነት ፕሌይ ነው እንትን ያሉትና ቴክኒኩ አሁን ኢማጂን አክቹአሊ የጎስት ቴክኒክን አጻጻፍ በሊትሬቸር ሲተነተን ምንድነው ቴክኒካል ሊሚቴሽን ቢኖረውም ያለፈውንና ያሁኑን ለማገናኘት ነው የሚጠቀመው ይላል። እሱን በኋላ አንብቡ ተፈላሰፉበት። ይሄ ሁለተኛ። ሶስተኛው ደንበኛ አርካይቪስት ናቸው። አርካይቪስት ላይ ገልጸው ይችላል። የኮሚኒኬሽን ሰናጅ ናቸው። ለምሳሌ እነዚህ ፕሌዮች ውስጥ የመጀመሪያው ፕሌይ ሁለተኛውን ፕሌይ እንደዚህ ነው። የፍቅር ስቶሪ ይምሳል እንጂ እትዘ ፊሎዞፊ እንደዚሁ ጎስት አለው እዛ ውስጥ መጥፎ ምቀኝነት ምናምን ሊመስል ይችላል የሁለት ጓደኞች እና ምንድነው የመጀመሪያው ፕሌይ ላይ 16 ፎቶ ትሩ ፒክቸሮችን ተጠቅመዋል። እነዛ 16 ፎቶግራፎች 16 ሰዎች 14ቱ ኢንዲቪጁዋሊ ከነስማቸው እገሌ ገሌ የወንድማቸው አለ ሊገደሉ ሲሉ አንዱ ፒክቸር እዚህ ጋር ይቻላል ቁጭ ብለው ኩርምት ብለው ምናምን ያንን ፎቶ ፕሌይ ውስጥ ሰግስገውታል ማለት ነው። ሁለቱ ሰዎች ግን ሁለት ኢትዮጵያውያን ሊገደሉ ቁጭ ብለው አንገታቸው ፊታቸው አይታይም እና ይሄ ምንድነው it has value ማለት ነው። ሂስቶሪካሊ የሚሰንዱበት ነገር ማለት ነው። ሌላ ማንሳት የምፈልገው ገጣሚ ናቸው። ጥሩ ሰናጅ ናቸው። ሌላው ደግሞ ምንድነው ፌሚኒዝም ነው። እሷን የምትፈልጊው ፌሚኒስት ናቸው።
ማለት ምንድነው? በቃ ፌሚኒስት ማለት ይሄ በፀጉር የሚሰነጣጠቀው ሳይሆን በኔ ትራዲሽን ያለው ወንድና ሴት ሆኖ በተፈጠረ ማህበረሰብ ውስጥ ለተጨቆኑ ሴቶች የበታች ናቸው ብሎ ለነሱ ራይት ምን ማድረግ ነው? መታገል ማለት ነው። እኚህ ሴትዮ ፓርላማ ሄዱና እጅ ጽሁፋቸውን አንብቤ ያለው ነግሬያታለሁ። ፎርዋርድ አድርጌላት አላት። እሷ ግን እኔ ያችን ስፔሲፊክ ፔጅ በፎቶ አንስቼ ሼር አድርጌያታለሁ። ከዚህ ውስጥ ወደ 7 አጀንዳ አላቸው። የተከበሩ ስንዱ ገብሩ ፓርላማ ውስጥ ቅድም ሲጠቀስ የነበረ የፍትሐ ብሔር እንትኑ ሊሻሻል ሲል ሄደው ደጋፊ አንድ ሰው ብቻ ነው ያገኙት የተባለው በጣም ያዘነበት። እኔ ራሴን እሳቸው ቦታ አያቸዋለሁ። እንደዛ አይነት መድረክ ላይ ተቀምጦ ሰሚ አለማግኘት ሃው ፔንፉል ኢትዝ እኔ ስለማቀው ማለት ነው። እና ለምሳሌ አንደኛው አጀንዳ የቤተሰብ አባላት አባት ወይም አለቃ ወንድ ነው የሚለውን ይቃወማሉ። ህገ መንግስቱ ሁሉም አንድ ናቸው ይላል። ይሄ ከፈረንሳይ ተተርጉሞ የመጣ የኛ ህገ መንግስት ውስጥ የሌለውን ከዛ ያመጣችሁትን ፍትሐ ብሔር አርጋችሁ ለምንድን ነው የምትሉት? ለምን በሁለቱ ስምምነት አይሆንም ብል በጣም ተቃወሙ ይላሉ። በጣም ኢሞሽናል ሆነው የጻፉት አለ። ሁለተኛ ምንድነው? መምረጥና መመረጥ፣ የመምረጥና መመረጥ ትሩስ ኤክስፒሪየንሳቸው ነው። ሄድ ኳሉ ልንመዘገብ ስንሄድ እንዴ ሴት ይመዘገባል እንዴ አሉኝ። እንዴ ይመዘገባል፣ ልመረጥ ነው። ከዛ ስልክ ተደዋውለው ፍቀድላቸው ስም ስለሚጠቅሱ በቃ ህጉ አይከለክልም፣ እኛ ያልጋበዝናቸው አይመጡም ብለን ነው፣ ከመጡ ተቀበላቸው አሉ። ከዛ እሺ ተመዘገብኩና ለእጩነት ደግሞ በጣም ገረማቸው። በቃ ሲያዩ እና ራስ አበበ አረጋይ ሁሉ ሊስት አለበት ድጋፍ፣ ሰው ሲመረጥ ድጋፍን እና ያንን ሲያዩ በቃ ጭንቅላታቸውን ይዘው እንዴት ሊሆን ይችላል ብለው ሳይወዱ በግድ። ስለዚህ የመምረጥና የመመረጥ መብትን በደንብ አሹር ያደረጉ በአካል ተገኝተው ነው። ሌላ መኖሪያ ወንድ በመረጠው ነው። የቅድሞ አለቃ ነው። ባልና ሚስት ሲኖሩ ሁልጊዜ ወንዱ በመረጠው ነው። ላይፋቸው ውስጥ ኢንተርቪያቸው ውስጥ እኮ አየሁ አይደል? ሾልከው መጡ አይደል? ወደ አዲስ አበባ ሺ ትራንስሌትድ የምትኖረውን ነው የምታስበውን ሳይሆን ማነው የምታስበውን ትኖረዋለች። ዛት ዜት የሀገር ፍቅር ትሰብካለች፣ ትኖረዋለች። ስንዱ ማለት ነው። እና ይሄን የጋብቻ ላይ ጋብቻን ተቃውመዋል። በጣም ብዙ ሰው ነው የጮኸባቸው። ሴቶቹ ብትፈልጉትም ቅሉ ከፈለጋችሁ ፈልጉ፣ ግን ህገ መንግስቱ ላይ ስለሌለ በጋብቻ ላይ ጋብቻን እቃወማለሁ በደንብ። ሌላ የውርስ ጋብቻን ተቃውመዋል። የውርስ ጋብቻን በጣም የተቃወሙ ናቸው። ከእርግዝና ጋራ፣ ከሴት መብት ጋራ፣ ከወሊድ መብት ጋራ ይሄ አለ እንትናቸው ውስጥ የሴት ልጅ የመማር እድል በጣም መማር አለባቸው። ምን ይላሉ ሃንድ ራይቲንጋቸው ውስጥ? ብቻዬን የሆንኩት ብዙ የተማሩ ሴቶች ስለሌሉ ነው። ቢማሩ ኖሮ ያውቁና ያግዙኝ ነበር። ስለዚህ አንድ ቀን ወደፊት ብዙ ሴቶች በብዛት አለን አሁን እንደተባለው ፒውር ፕሮፌሽናል ናቸው። ስንዱ ፕሮፌሽናል ናቸው። ፕሮፌሽናሊዝም ዳይሬክትረስ ናቸው። ቴክስት ቡክ ጸሐፊ ናቸው። ለተማሪዎቻቸው ንግግር እንዲችሉ የመነን ትምህርት ቤት የምግብ መዘጋጀት እና በጣም ይጽፋሉ። ፖለቲከኛ ናቸው። ይበቃል። አመሰግናለሁ። በመቀጠል አንድ ጥያቄ ለዶክተር ሳሙኤል፣ አንድ ጥያቄ በኋላ ከቡና ጨዋታችን ላይ በትውስታ አብረን ለመጋራት ነው ጋር አነሳለሁ። አሁን ሳሚ እስካሁን ምንም ስላላወራ ከአንተ ነው የምጀምረው። ሰው አንደኛው ቁጭት የሚለውን ነው በአንድም ታስረድታኝ ነበረ። ከእሱ ጋር ግን አያይዤ ፕሮሚነንትሊ እዛን ቀን ስናወራ እኔም መዛግብት ውስጥ ገብቼ የተረዳሁት ፓርላመንትን ውስጥ ገብተው ያገለግሉ አስተማሪ ቢኖሩ የእሳቸው የልብ የልቸው መቃጠል፣ ፍላጎት፣ ሀሳብ፣ ምኞት፣ ማንነታቸው ማን ነበረ? በተለይ ከጽሁፍና ከንባብ ጋር ተያይዞ እና እቺ የቁጭቷን ደግሞ ፈርተን ካስታወስከ ካልሆነ ምን ይጠቁማል? ቁጭት በሚኖሩ አንዱ ቁጭት ይመስለኛል አልተሳካልም የሚል ስሜት የነበራቸው አንቱ ነው የምላቸው። አንቺ የሚላቸው ሰምቼ ስለማላውቅ ከሷ በቀር አልተሳካልኝም
ይሄ ዊሽ አይ ሃድ ሞር ሰክሰስ የሚሉበት አንድ ነገር አንድ ጉዳይ ምንድን ነበር? የስነ ጽሁፉ አልደረሰም፣ አልታተመም። በቂ የጻፉት በቂም ትኩረት አልሰጠሁትም። የፓብሊክ ላይፍ ትኩረት ሰጥቼው ከዛ እኩል አፍቅሮት ላለኝ ነገር ለስነ ጽሁፍ የሚገባውን አይነት እንትን አልሰጠሁትም የሚል አንድ ቁጭት በዚህ ረገድ ነበር። እርግጥ ብዙ ማኑስክሪፕት አሉ፣ አሁን አንባቢም አግኝተዋል። ወይዘሮ ፍሬህይወት አሁን የጻፉት አንድ ትንሽ ሞኖግራፍ አለች፣ አንድ ትንሽ ባዮግራፊ አለች። እዛ ላይ ትኩረቱ አሁን በጣም ደስ የሚል ነገር ስለ ጥቁር አንበሳ ወይ ስለ ፓርላማ ብቻ አይደለም፣ ስለ ጽሁፋቸው ነው እሱን የሚተነትኑት። ይሄ አንዱ ቁጭት ይመስለኛል። ይሄ የስነ ጽሁፉ ጉዳይ ነው። አፍቃሪ ነበሩ የስነ ጽሁፍ በሁሉ ቋንቋ፣ በብዙም ቋንቋ ነው የሚጽፉት የነበሩ እና እንግዲህ የሀገር ፍቅርና የስነ ጽሁፍ ፍቅር ሁለቱ ተጣምረው ወይዘሮ ስንዱ እንዲፋይን ያደርጋሉ የሚል እንትን አለኝ እና እሱ አንድ ትልቅ ቁጭት ነበር ይመስለኛል። ሌላው ብዙ ጊዜ የሚያነሱት ቁጭት ሲማረክ ነው ጥቁር አንበሳ ያንን ጥጥቅ ሲፈቱ እነዚህ ልጆች በብዙ ፕሮፓጋንዳ ነው የተማረኩት እና እዛ ክርክር ነበር መጨረሻ ላይ ብቻ ጥጥቃቸውን ሲፈቱ የተሰማኝ ቁጭት እስካሁን አለ የሚል ነገር ነበር። የፓርላማ ላይ አንድ ነገር ማለት የምፈልገው ምንድነው፣ ብዙ ጊዜ የሚጠቀሰው አንደኛ ያልተሳካላቸው የተሸነፉበት ጉዳይ፣ ወደፊት አንድ ያሸነፉበት ጉዳይ አለ በሴቶች ምንድን ነው፣ ሴቶች ከአሁን ወዲያ ሲያገቡ የባላቸውን ስም ይወስዳል። ይሄ ነው እንግዲህ ዘመናዊነት የሚል ነገር ቀረበ። በአንድ ጉዳይ አሁን እኛ ከነሱ ብንሰለጥን ከነሱ የላቀ እንዴት ወደኋላ እንሄዳለን በሚል የተከራከሩበት ያሸነፉበት ጉዳይ አለ። እንደው ይጠቀስ። ሁለተኛ ማለት የሚፈልገው ነፃነት ቅድም ያልሽው ነው። ብዙ ጊዜ የእናታችን ተሳትፎ ፓርላማ ሲወራ የሴቶች ጉዳይ ነው የሚነሳው እና በጣም ኢምፖርታንት ነበር። ሌላ ደግሞ የሴቶች መብት ላይ ተሟጋች ብዙ አልነበረም። ለዚህ ነው ግን ሁሉ ነገር ይመለከተናል እኛን ሴቶች የሚል አቋም ነበራቸው። አብዛኛውን ጊዜ ክርክራቸው፣ ተሳትፎ ሰው የሚያደነቃቸው እንደ አባል እንደ ቫይስ ፕሬዚደንት በሴቶች ጉዳይ ላይ ብቻ በተችት አይደለም። አሁን እሷ አንዱን አነሳች፣ ፍሎጊንግ እንዲቀር መገረፍ እንዲቀር፣ ግን ሁሉ ጉዳይ ላይ ይመለከተኛል። እንዲሁም ኮንቨርሴሽኑ የሚካሄደው ከሁሉ ሰው ጋር በሁሉ ጉዳይ ላይ ነው እና ይሄም ብናስታውሰው ጥሩ ነው። ይቅርታ እንግዲህ የማማስበት ነው ብዛቸው በጣም ወዳቸዋለሁ፣ አውቃቸዋለሁ ፐርሰናል። ማማስንዱ ለመጀመሪያ ጊዜ ህዝብ ሰብስበው ካምፔን ያደረጉ ናቸው፣ ወታደሮች ሰብስበው እና ይሄ ብዙ ጊዜ አይነገርም። እኔ ግን ሰምቻለሁ እና ይሄ ለፓርላማ ለመጀመሪያ እንትን ሲያደርጉ ሰብስበው ሁለሌ ላይ ወታደሮች ምናምኖች ሰብስበው ስለ ፓርላማ አስፈላጊነት ስለ መመረጥ አስፈላጊነት በደንብ ኤክስፕሌን ያደርጉ ነበር። ሌላ ደግሞ ዶክተር ሳሚም ጋር ጠይቄ ሪታ ፓንክረስት ደግሞ በጻፈችው መጽሐፍ ላይ የሴቶችን ትምህርት እንግዲህ ይሄ ግማሽ አካል ሴቶች የህብረተሰቡ ግማሽ አካል ናቸው። ሴቶች ካልተማሩ ህዝብን አያድግም፣ አገር አያድግም የሚል እምነት ስላላቸው ነው። ፌሚኒስት መሆናቸው ብቻ ሳይሆን በአጠቃላይ በህዝብም ስለሚያስቡ ነው። እቴጌ መነን ትምህርት ቤት ቤተሰቦች እያስወጡ ልጆቹን መዳር ጀመሩ። እንግዲህ ያለ ሴት በልጅነት ማግባት አለባት። በዚህ ጊዜ ምን የሚል ህግ አወጡ? ቤተሰቦቹን ሰብስበው ልጆቻችሁ አንድ ደረጃ ሳይጨርሱ ከዳራችሁ መንግስት ለነሱ ያወጣውን ገንዘብ
አስከፍላቸዋለሁ። ይህ ዝም ብሎ ሌላ ደግሞ ያደረጉት እቴጌ በነት ትምህርት ቤት መጀመሪያ ሲጀመር ሙያ ለማስተማር ነው። ጥሩ ሚስቶች እንዲሆኑ ዳቶ ለፐርፐስ ሳይንስ ምናምን የመሳሰሉት ትምህርት የለም። እማማ ስንዱ ዳይሬክተር ሲሆኑ ነው እነ ማቴማቲክስ እና ሳይንስ ሴቶች እንዲማሩ የተደረገው። ሁለተኛ ሃይ ስኩልም አልነበረው። ሃይ ስኩል የጀመሩትም እሳቸው ናቸው። ይሄ ትልቅ አስተዋጽኦ ነው። ቅድም እንዳልኩት ፌሚኒስት መሆናቸው ብቻ ሳይሆን ግማሽ አካል ናቸው ብለው ነው የሚያስቡት በንግግራቸው ምናምን። እንደ 50% ኦፍ ሶሳይቲ ከተማረ ምን ይሆናል የሚል እንትን አላቸው። ሃይ ስኩል ከተከፈተ በኋላ በጣም ጎበዝ ልጆች ሚኒስትሪ ያልፉና መስከረም ላይ ሲመጡ ያጧቸዋል። ጎበዝ ተማሪዎች። በዛን ጊዜ ቴሌኮሙኒኬሽን ነበርና ኦፕሬተርስ ይቀጥራል ሴቶች እና 3 ሴቶች 4 ሴቶች ቁጥራቸው ያለ 2ቱን አውቃቸዋለሁ። እዛ ሄደዋል። የቴሌኮሙኒኬሽን ገብተዋል ይባላል። ይሄዱና ከቴሌኮሙኒኬሽን ኃላፊው ጋር ይነጋገሩና እነዛን ሴቶች ይመልሳሉ ሃይስኩል እንዲጨርሱ። በነገራችሁ ላይ አንደኛው አዲስ አበባ ዩኒቨርሲቲ ወይዘሮ አላሳቡ ነበሩ። አንፎርቹኔትሊ ቻንስ ፓስድ አውት። አንደኛው እሳቸው ነበሩ። የሶሲዮሎጂ አስተማሪ ነበሩ። ሶሻል ወርክ አዲስ አበባ። ሌላዋ ወይዘሮ መታሰቢያ ይባላል። አዲስ አበባ ዩኒቨርሲቲ ሳይንስ ፋክልቲ ጂኦሎጂስት ናት። አሁንም አለች። ልጋብዛት ፈልጌ አንድ ቴክኒካል ችግር ፈጥሮብኝ ነው። ስለዚህ እስከዚህ ድረስ የሚሄዱ ሴት ነበሩ። የኛ ሮል ሞዴል ነበሩ ላሉ የኔ ጥያቄ ምንድን ነው? ወይዘሮ ስንዱ በዛ ዘመን እሳቸው ብቻ አልነበሩም እና ምንድን ነው ወደፊት እንዴት ያደረጋቸው? የ90ዎቹ ልጆች ምንድን ነው ያባነነው ሰውየው ያነቃው ይባላል። ወይዘሮ ስንዱ ምንድን ነው ያነቃቸው ያባነናቸው? እሺ፣ አመሰግናለሁ። ስለ ወይዘሮ ስንዱ የመብት ተሟጋችነት የሰማሁት ከዛሬ 25 ወይም 30 ዓመት በፊት እውቁ የጂኦግራፊ ፕሮፌሰር እና የሰብአዊ መብት ተሟጋች የነበሩት ፕሮፌሰር መስፍን ወልደማርያም ነበሩ። ብዙ ጊዜ እውቅና በአገኙት መድረክ የመብት ተሟጋችነታቸውን ይናገሩ የነበሩት። ብዙ ማለት አልችልም። ይህንን ዛሬ ስለሰማሁ ደስ ብሎኛል። ይሄ ፌሚኒዝም የሚለውም አይዲያ ስለተነገረ መጠየቅ ፈልግ ነበር። አመሰግናለሁ። ሌላ ግን የእሳቸው ህልም እውን ሆኗል ተብሎ የተሰጠው አስተያየት ላይ ትንሽ የራስን ኮሜንት መስጠት ስለምፈልግ ነው። እውን ሆኗል በተወሰነ ደረጃ ግን የእሳቸው ህልም እውን የሆነው የተለያየ የመብት ተቋም ያቋቋሙ በዚህ በመንግስታዊ ባልሆኑ ድርጅቶች በሴቶች መብት ላይ የሚታገሉ በጣም የተማሩ ሴቶችና በዚህ በሴቶች መብት ላይ በጣም ብዙ የሚሰሩ ድርጅቶችን ማየት ችለናል። በፓርላማ ግን የቁጥሩ ጨምሯል። ግን በሌላው ላይ አስተያየት መስጠት አልፈልግም። ግን የእሳቸው የመብት ተሟጋች የሆኑ በሌል ገቨርንመንታል ኦርጋናይዜሽን አይቻለሁ ማለት ነው። አይታቸው እኔ ቅድም ስሞቻቸውን ስለወደዳችሁላቸው ጠፍቶብኝ የነበረ 2 ግጥሞች በጣም አምሶ ኤክሳይትድ። አንዱ ምን ይላል መግቢያቸው ላይ ሁለተኛው ተውኔት እንትኑ ላይ አትንኩት እስቲ ቀስ በሉ ሲነኩት ይደማል ስላልሻረ ቁስሉ ይላል ስላልሻረ። ከዛ ሁለተኛው መጫወቻ ምንድን ነው የኑሮ ስህተት የሚለው ላይ አባትና ልጅ አለች ምናምንና አባ አረጋዊ የሚባሉት አባት ምን አጎት ናቸው አባት ናቸው የአበባ አባት እና ምን ይላሉ እሳቸው የሀገር ፍቅር ማለት ትርጉም ወጣቶች ብትሆኑ በጣም ልጆች ቢሆኑ በጣም ኢምፖርታንት ነበር ይሄ ነገር ለሃይ ስኩል ተማሪ። የሀገር ፍቅር ማለት ትርጉሙ ምንድን ነው? ሀገር ነው? ድንበር ነው? አፈር ነው? ወንዝ ነው? አበባ ንጉስና ህዝቡን ከልቡ መውደድ። ያው ንጉስ የዘመኑ ሞቶ ስለሆነ አይቀርም እሱ ችግር የለውም። አገሩ ወንድሙ መሆኑን ማወቅ። አገር መውደድ ማለት ወንድሙን መውደድ ነው። ያለ ምቀኝነት ተባብሮ
መኖር ነው በዛን ዘመን እና ይሄን ማንበብ በጣም ይሄ የስነ ጽሁፍን ጉዳይ አንድ ነገር ብዬ እንዘጋለን። ቅድም ዶክተር ሳሙኤልም እንዳለው አጋጣሚ እድል አግኝቼ 24ቱን በእጃቸው ጽፈው ትተውልን የሄዱትን ኢትዮጵያን ስተዲስ እሳቸው ይመስሉኛል ራሳቸው ያስቀምጡትና እሱ ዲሲሽን ራሱ ለብቻው ስራ ያሰራል። እያንዳንዱ ነገር አርስት አለው፣ ማውጫ አለው እና እንዲነበቡ ፕሬምት አድርገው ስለ ራሳቸውን ያነበብኩት አላገኘም። ስለ ሾፐንሃወር ግጥም አለ የተተረጎመ፣ በፈረንሳይኛ ስለ ፍሬንች ሬቮሉሽን የጻፉት አለ። በተለይ ብዙ ስለ ጥቁር አንበሳ እና ይሄ ጥቁር አንበሳ በጣም ኢንትረስቲንግ ግብዣ ሆኖልኛል። ለእኔ ምን ማለት እንደሆነ ወደኋላ ሄደን ትንሽ ብንቃኘው ጥሩ ይመስለኛል። የሰራቸው ነገር ምንድን ነው ያልከው ነገር አይ ቲንክ ጥቁር አንበሳ ካነበብኩት ውስጥ እሱ በጣም የርኅራኄውንም ነገር ያዩበት እንደገና ፕራክቲካሊ የሌላውን ሰው ደግሞ ቁስል ያከሙበትም እንደገና እንደ ሀዘን የተሸከሙበትም ይመስለኛል እና ሀገርም ወንድምም አንድ ላይ ነው። በጣም ሶሊዳሪቲ ላይ ኢንተርናሽናሊዝም ላይ የጻፏቸው ብዙ ነገሮች አሉ። ግጥም አለ፣ ፕሌይ አለ። ብዙዎቹ ፕሌዮች ሂስቶሪካል ናቸው፣ ግን ፕሌይ አለ። እዛ ላይ ብዙ ፕሌዮች አሉ። ቅድም ያልኳቸው ኢንተርዲስፕሊነሪ የምትሉትን አይነት ዣንራ ይዞ ግን ታሪክም አለ። የዊትነስ ያደረጉትን ነገር በዛ መንገድ ይመጻፍ እና 24 ማኑስክሪፕት ሳሉ በእጅ የተጻፉ እና እነሱን ዝም ብለን እንዲሁ እንደው እንድታያቸው እንድታሸቷቸው በሚል ፕሪንት አድርገን የተወሰኑትን እዚህ አምጥተናል። ቁጥሮቹን ተከትላችሁ ሄዳችሁ እንደ ፈቃዳችሁ ግጥም ወዳችሁ ወደ ግጥም ደግሞ ጥቁር አንበሳ ማወቅ የሚፈልግ ወደዛ እንዲሄድ በግብዣ መልክ አስቀምጠናል እና ቤተ መጻሕፍትን ትንሽ የተጎበኘ አንድ ላይ ማንበቡ በጣም ጥቅም ያለው ይመስለኛል። ለእኔ ጥሩ መዝናናት ነበረ። ዳላስ አንድ ወር እነዚህ በጣም አብሬያቸውን የሰነበትኩት እና እባካችሁ እሳቸውም እየጠበቁ ናቸው ሁልጊዜ ጀነረስሊ ኤቭሪቲንግ ወዝ አቬለብል አላይ እንዳልሆ እንደዚህ እና እንደ ጎስት እየመጡት ያሉት እሳቸውስ ምን እያሉ ነው? አንብቡ እያሉ ነው ወይ? ምንድን ነው እየጠየቁ ያሉት? እሱንም መጠየቁ ጥሩ ነው። ሌላ የጎስት ኢለመንቱ ደግሞ ምናልባት እንደ ግብዣ ለሁላችን መደረስ የማስበው እንዲህ አይነት ሴት እንግዲህ 24 ማኑስክሪፕት ጽፎ ፓርላመንት ተከራክሮ አንቲኮሎኒያል ኮምባታንት ሆኖ ተዋግቶ አስተማሪ ሆኖ 8 ዓመት ዳይሬክተርስ ከፈረንጅ ተቀበለው ነው የመሩት። እንደዛ ያደረጉ ብዙ ነገር አስተዋጽኦ የሰጡ ሴት እንደዚህ እንደኛ በእንቅፋት ያመጣውን አይነት ሳይሆን ፐርማነንት የሆነ የላይብረሪ ኮርነር የሆነ የሚገባቸው የሚል ግብዣ ነው። እኛ ኤግዚቢሽን ምንድን ነው የሚገባቸው እኛ ከምናነባቸው ውጭ በጥያቄ መልክ ማሰብ ያለብን በፋውንዴሽን መልክ ከአዲስ ዓለም ነው አንድ ሴት የምናስተምረው በአመት አንዴ። እኛም እሳቸውን እንዲሁ በታሪካቸው ሞቀን የሚቀጥሉበትን ደግሞ ምኞታቸውን ማስቀጠል ቅድም የተነበረው ግጥም ላይ ወንድሙ ነው አገሩ። ስለዚህ ከአዲስ ዓለም ነው የምናመጣው፣ ከመንን ነው የምናመጣው ተማሪዎች በምን መንገድ ነው? ግድቡም ሰው ግድ ነው የሚፈልገው ማለት ሰው የሚያደርሰው ነው ድልድይ ነው የሚፈልገው እና እንደዚህ አይነት ነገሮች እኔ አቅሜ በኪስም በእድሜም በጥበብም ብዙ አልደረስኩም፣ ግን ግብዣውን ማቅረብ እፈልጋለሁ። ፋውንዴሽን በስማቸው ቢቋቋም የልመና አይነት ሳይሆን አስበንበት ልቡ ወደዛ ያጋደለ ሰው ይሄን ደግሞ ይዞት ቢሄድ በጣም ትክክል ይመስለኛል። አትሊስት ከንባብ ግን መጀመር ለሁላችን ይቻላል እና አመሰግናለሁ።